ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ ደግሞ በቀጥታ ኢሜይላችንን እና ፓስወርዳችንን ለሰዎች ሳንሰጥ ሰዎች ከሩቁ ነው የዩቲዩብ ቻናላችንን እንዴት ሊቆጣጠሩልን ወይም ማኔጅ ሊያደርጉልን እንደምናደርግ አሳያችኋለሁ ማለት ነው። እንደሚታወቀው ብዙ ጊዜ ሰዎች ኢሜይል እና ፓስወርድ ለመስጠት ይፈራሉ። ምክንያቱም ኢሜይል እና ፓስወርድ በእርግጥም ከሴኩሪቲ ወይም ከቻናል ደህንነት አንጻር ስናየው በጣም አስቸጋሪ ነው ማለት ነው። ሰዎች ሊያስወግዱን ይችላሉ። ትንሽ በቴክኖሎጂ የላቀ እውቀት ያላቸው ሰዎች ዩቲዩብ ቻናላችንን ሊወስዱብን ይችላሉ ማለት ነው። ወይም ደግሞ ቻናሉ እንዳያድግ የራሳቸውን መሰሪያው ያካሄድ ሊሄዱ ይችላል፣ አይታወቅም። እንደ ሰው ልዩ ልዩ ባህሪ ስላለው ማለት ነው። እሱ ባይጠቀምም ሰው መጉዳት ደስ የሚለው ሰው ሊኖር ይችላል። ወይም ደግሞ የሰዎችን ጥቅም ወደ ራሱ ማዞር ሊፈልግ ይችላል። ትንሽ የተራ ነገር እና እንደየሰው የስነ ልቦና ሁኔታ ስለሚለያይ እዚህ ሁሉ ጥርጣሬ ውስጥ ከመግባት ሰዎች ቻናላችንን በተለያየ መልኩ ማኔጅ እንዲያደርጉልን ለማድረግ ለምሳሌ ልዩ ልዩ በዩቲዩብ ስቱዲዮዎች የሚስተካከሉ ነገሮች ሰዎች እንዲያስተካክሉልን ለማድረግ እኛ አቅም ባይኖረን እኔ ለምሳሌ ምን እንደሚደረግ በዩቲዩብ ስቱዲዮ ውስጥ እያንዳንዱን ነገር ምን ማድረግ እንዳለብኝ ካላወቅኩኝ የሆነ ሰው ወይም ማምነውን ሰው ወይ እውቀት አለው ብዬ የማስበውን ሰው ማኔጅ እንዲያደርግ ከፍየውም ሊሆን ይችላል፣ ወይም ደግሞ በወዳጅነት ማኔጅ እንዲያደርግልኝ ተስማምተን ሊሆን ይችላል። ብፈልግ ኢሜይል እና ፓስወርድን ከመስጠት ይልቅ የበለጠ ሴኩርድ የሆነው አካሄድ የማናጀርነት ፐርሚሽን መስጠት በዚህ ሁኔታ እንዴት እናስኬደዋለን? እንዴት ነው መስራት የምንችል የሚለውን ነው የምናይ ማለት ነው። እና ለሁላችንም ጠቃሚ ቪዲዮ ነው። ቀጥታ ወደ ምንድን ነው የምንገባው? ዩቲዩብ ስቱዲዮ ነው የምንገባው። ዩቲዩብ ስቱዲዮ በአፑ አይደለም፣ በአፑ ወይም በዚህኛው በዋና መተግበሪያው ሳይሆን በክሮም አድርገን ነው የምንገባው። ጎግል ክሮም አለ፣ በጎግል ክሮም አድርገን ነው የምንገባው ማለት ነው። ክሮምን እነካለሁ። ክሮምን ስነካ በዚህ መልኩ ይመጣልኛል። አሁን የኔ ኦልሬዲ ዩቲዩብ ስቱዲዮ በዚህ ስለምገባ ዩቲዩብ ስቱዲዮ ብሎ መጀመሪያ ላይ ያስቀምጦልኛል ማለት ነው። እናንተ ደግሞ ዩቲዩብ ስቱዲዮ የሚል ካላገኛችሁ ከላይ የሰርች ባሩ ላይ መጻፍ፣ ከዚያ በኋላ ሰርች ማድረግ ይመጣላችኋል ማለት ነው በቀዳሚነት። አሁን እኔ ወደ ዩቲዩብ ስቱዲዮ ልግባ ማለት ነው። ዩቲዩብ ስቱዲዮ ጋር ገባው በዚህ መልኩ። አንዳንዴ ምን አለ መሰላችሁ እዚህ ጋር መዘንጋት የሌለባችሁ ስልካችሁ ወደ ዴስክቶፕ ሞድ መቀየር አለበት። ዴስክቶፕ ሞድ ምንድነው? ዩቲዩብ ስቱዲዮ የሚለውን ከነካችሁ በኋላ በስነ ስርዓት አዳምጡ። ዩቲዩብ ስቱዲዮ የምትለውን ከነካችሁ በኋላ አሁን መጀመሪያ ዩቲዩብ ስቱዲዮን ሰርች አድርጋችኋል አይደል? ጽፋችሁ ላዩ ላይ ዩቲዩብ ስቱዲዮ ብላችሁ ዩቲዩብ ስቱዲዮ መጥቶላችሁ ዩቲዩብ ስቱዲዮ የሚለውን ነካችሁ። ከዚያ በኋላ እዚች 3 ነጠብጣብ አለች፣ እሷን መንካት ነው። ከዚያ የውዚች ጋር እንዲህ ወደ ላይ ስክሮል አፕ ካደረጋችሁት በኋላ ታያችኋለች ዴስክቶፕ ሞድ የምትል። እኔ ኦልሬዲ በዴስክቶፕ ሞድ ስላደረኩት ነው። እናንተ ላይ ደግሞ ካላረጋችሁ ምንድነው ይቺ ራይት የሆነችው አሁን ራይት ሳትሆን ወይም ክፍቱና ነጩና ነው እናንተ ጋር የምትታይ ማለት ነው። ስለዚህ እሷን አንዴ ጠቅ ማድረግ ማለት ነው። አድርገን እንወጣለን። አሁን ምንድነው ይሄ ዴስክቶፕ ሞድ ስንቀይረው ኮምፒውተሮቻችን ሊሰሩ የሚችሉትን በስልኮቻችን እንድንሰራ አስቻለን ማለት ነው። አሁን ኤኒዌይስ በዚህ መልኩ እንደዚህ ገብቻለሁ ማለት ነው። አሁን ምንድነው ማድረግ ወደ ላይ ብዬ የማናጀርነት ፐርሚሽን ልሰጥ አይደለ ሰው ለሆነ ሰው ወደ ላይ ብዬ እቺ የሴቲንግ ምልክት መጨረሻ ላይ ያለች ትታያችኋለች አይደል? የሴቲንግ ምልክቷ አጥሷል። አንዴ ጠቅ አሁን በዚህ መልኩ ይመጣልናል ማለት ነው። በዚህ መልኩ መጣልን። ኦኬ በጣም ጥሩ። አሁን እዚህ አማራጮች አሉ። ጀነራል የሚል አለ፣ ቻናል የሚል አለ፣ አፕሎድ ዲፎልት የሚል አለ። በቅደም ተከተል ማንብላችሁ ፐርሚሽን የሚል አለ፣ ኮሚኒቲ ሞዴሬሽን አግሪመንት
አሁን ጀነራል አጠቃላይ ስለ ቻናሉ ነው። የቻናሉ ሁኔታ አፕሎድ ዲፎልት ምን ለምሳሌ አሁን እያንዳንዱ ባሳያችሁ ስለ ቻናል ከሆነ እዚህ ጋር ለምሳሌ ዩቲዩባችሁ ሲከፍላችሁ በምን ይክፈላችሁ አጠቃላይ የከረንሲውን በተመለከተ ይኸው ከነዚህ ከረንሲዎች መርጣችሁ መጀመሪያ አሁን የዩናይትድ ስቴትስ ዶላር አድርጌዋለሁ ማለት ነው። መቀየር ብትፈልጉ ይኸው እንዲህ አድርጋችሁ የነክታችሁ የምትፈልጉትን ሀገር የመለዋወጫ ገንዘብ እዚህ ጋር ታደርጉታላችሁ ማለት ነው። ሁለተኛው አማራጭ ቻናል የሚለው ነው። ቻናል ደግሞ እነዚህን ነገሮች የያዘ ነው። ዩቲዩባችሁ አሁን እንዴት ማስተካከል እንዳለባቸው አሁን ቻናል ሀገር ስትመርጡ ሀገር ያው አሁን እዚህ ጋር አለ። እኔ ዩናይትድ ስቴትስ ነው የመረጥኩት። ለምሳሌ ዩናይትድ አረብ ኤሚሬትስ ላድርገው ብል ወይም ሳውዲ አረቢያ ላድርገው ብል ይኸው ሳውዲ አረቢያ አያችሁ ሲቀየር እንደዚህ መቀየር ትችላላችሁ ማለት ነው ወደምትፈልጉት ሀገር። ከዚሁ ጋር እዚሁ ቻናል ላይ አድቫንስድ ሴቲንግ የሚል አለ። አድቫንስድ ሴቲንግ ላይ የመጀመሪያው እንትን ነው ለህፃናት ነው የተዘጋጀ አይደለም የሚለውን የምትሰሩበት ነው። ዋንት ቱ ሪቪው ዚስ ሴቲንግ ፎር ኤቭሪ ቪዲዮ ብላችሁ ታደርጉታላችሁ። ከፈለጋችሁ ደግሞ ሴት ዚስ ቻናል አስ ኖት ሜድ ፎር ኪድስ ለምሳሌ ለህፃናት አይደለም ብዬ እንዲህ አደርገዋለሁ ማለት ነው። አይ ኦልሞስት ኔቨር አፕሎድ ኮንቴንት ዛትስ ሜድ ፎር ኪድስ። ስለዚህ ለህፃናት ኮንቴንት አላዘጋጅም ነው። ስለዚህ ለህፃናት አላዘጋጅም ብላችሁ ለህፃናት ታዘጋጁ ዩቲዩብ ይቀጣችኋል ማለት ነው። እነዚህ ነገሮች አሉ። እነዚህ አጠቃላይ የምታዩቸው ነገሮች አሉ ማለት ነው። ፊቸር ኤሊጂቢሊቲ የሚባል አለ። ይሄ በጊዜው የሚበራ ነው። የመጀመሪያ ዩቲዩብ ስንከፍት ከዚያ በኋላ ደግሞ ከተወሰነ ጊዜ በኋላ በራሱን በቻለ ሁኔታ የሚበሩ ነገሮች ናቸው እነዚህ። ይሄ ቻናል ነው። አሁን ሌላው አፕሎድ ዲፎልት የሚባል አለ። እዚህ ጋር ቪዚቢሊቲ እንመርጥለታለን። ቪዚቢሊቲ ፐብሊክ እናድርገው፣ ፕራይቬት ምናምን የሚለው ፐብሊክ እና አሁን ዋና ዓላማ እዚህ አይደለም እንደ ግረ መንገዱ ነው እንጂ ልቶ ይሄን ጊዜ ላለመፍጀት ፐርሚሽን ቅድም ፈቃድ ስጡ ያልኩት ላይ ልምጣ። ፈቃድ ምንድን ነው? አሁን ፐርሚሽን የምትለዋ ናት ወሳኛዋ ነገር ለመነሻ ነጥባችን። ስለዚህ ዩቲዩብን ማኔጅ እንዲያደርግልኝ ለምፈልገው ሰው በዚህ መልኩ ፐርሚሽን የምትለዋን ነክቼ ይችን ፈቃድ የምትለዋን ነክቼ ፐርሚሽን የምትለዋን ነክቼ በዚህ መልኩ ይመጣልኛል። አሁን ሚና አለ። አሁን የኦነርሺፕ ወይም የባለቤትነት ሚናው የኔ ነው። እዚህ በዚህ ኢሜል በዚህ ፕሮፋይል ፒክቸር የኔ ነው። ኦልሬዲ ሴት አድርገዋል። ምንድን ነው የማደርገው አሁን? ኢንቫይት ወይም ጋብዝ ይለኛል። መጋበዝ ኢንቫይት የምትለዋን እነካለሁ። ከዚያ እዚች ጋር ኢሜል የምትል ዩዝ ኢሜል የማንን ኢሜል ነው የምናስገባው? ዩቲዩባችንን ማኔጅ እንዲያደርግልን የተነጋገርነው ሰው ኢሜል ለምሳሌ አበበ የሚባል ሰው ዩቲዩብን ማኔጅ እንዲያደርግልኝ ከሱ ጋር ተነጋግሬ ቢሆን የአበበን ኢሜል መጀመሪያ ቀበለውና አሁን ሊኖረኝ ያስፈልጋል ማለት ነው። ስለዚህ እዚች ጋር የአበበን ኢሜል ነው የማስገባ። ከዚያ አክሰስ ሴሌክት ይላል። ምን የሚለውን ማናጀር የሚለውን ስነካው ማናጀር፣ ከዚያ ኢሜሉን እዚህ አስገባለሁ። ኢሜሉን ሳስገባለት እዚች ጋር ደን የምትለዋ ትበራልኛለች። ደን ለውና ሴቭ አደርገዋለሁ ማለት ነው። ከዚያ ወደ ሰውየው አክሰፕት አድርግ የሚል ኢሜል ይደርሰዋል ማለት ነው። አክሰፕት ሲያደርግ የኔን ዩቲዩብ ቻናል አክሰስ ማድረግ ይችላል ማለት ነው። በዚህ መልኩ ሰዎች ቻናላችንን ወይም ዩቲዩብ ቻናላችንን ማኔጅ እንዲያደርጉልን ማድረግ እንችላለን። ኢሜል እና ፓስወርድ ከመስጠትና ሌላ ስጋት ውስጥ ከመግባት ይልቅ ሞኔታይዜሽንም ቢሆን በዚህ መልኩ መሰራት ይችላል ነው። እንግዲህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎች ሰዎች እንዲዳረስ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቻናሉን ተቀላቀሉ። ታንኪዩ